እሷ በቢሊዮኖች የሚቆጠር ሀብት ነበራት፣ ነገር ግን በሬስቶራንቱ ውስጥ እንደ ጽዳት ሰራተኛ ሆና መስራት ጀመረች። ለ$1500 ደሞዝ ሳይሆን የምትሰራው። ከጥቂት ዓመታት በፊት ጄስ እሷን የራሱ ለማድረግ ለ3 ዓመት ያህል ሲሞክር ነበር፣ ግን እሷ በትምህርት ቤት በሁሉም ሰው ፊት የማይረባ መሆኑን ነገረችው። ማን ያሰበው ነገር! ጄስ ፍጹም ተለውጦ በዓለም የተወደደ ከፍተኛ ሼፍ ሆኖ ነበር። እንደዚህ ያለ አስገራሚ ነገር አልጠበቀም ነበር። ስለዚህ ኤላን ከሬስቶራንቱ በፍጥነት እንድትወጣ አዘዘ። ኤላ ግን ተስፋ አልቆረጠችም። ጄስን እስከ ገበያ ድረስ ተከተለችው። እናም ይቅርታ ጠየቀችው። በዚያ ጊዜ ወጣትና ያልበሰልኩ ነበርኩ፣ አሁን ግን እኛ ሁለታችን አንድ ላይ ለመሆን ሞክር አለችው። ጄስ ግን እውነቱን አወቀ። ኤላ ስህተቷን አልተረዳችም። ያ ሀብታሙ እጮኛዋ ትቷት ሄዷል። አሁን ግን እንደ ከፍተኛ ሼፍ ከእርሱ ጋር መሆን ትፈልጋለች። ስለሆነም የቤተሰቧ ሬስቶራንት ኩባንያ ከገባበት መከራ ለማስወጣት ነበር። ጄስ ምንም አልናገረም፣ እናም ትቷት ሄደ። ስሜትዋ የተጎዳችው ኤላ ከጓደኞቿ ጋር ወደ ባር ለመጠጣት ሄደች። ከዚያም ስትወጣ በአጋጣሚ ጄስን አገኘችው። እግሮቿ መንቀሳቀስ አቆሙናም በእርሱ እጅ ውስጥ ወደቀች። ጄስ በጣም እንደሰከረች ባየ ጊዜ ወደ ቤቷ ሊወስዳት አሰበ። ነገር ግን አድራሻዋን ሲጠይቃት ኤላ እንቅልፍ ወስዷት ነበር። ስለዚህ ወደ ቤቱ ወሰዳት። ፊቷን ሲመለከት እንደ ቀድሞ ውብ እንደሆነች አየ። እናም ሊስማት ፈልጎ በመጨረሻ ራሱን እንደምንም አሳምኖ ተወው። ቀጣዩ ቀን ኤላ በማታውቀው አልጋ ላይ ነቃች። ልብሷ እንዳለ ስትመለከት እርፍ አለችናም በፍጥነት ጫማዋን አርጋ ለመውጣት ፈለገች። የዛን ምሽት ጄስ አሪፍ እንክብካቤ እንዳደረገላት ተረዳች፣ ግን ምንም ምስጋና አልሰጠችም። አሁንም እርሱ እንደ ቀድሞ እንደሚወዳትና ያልተቀበላት ለጨዋታ ነው ብላ ነገረችው። እናም እሱ ቅድም እንዴት ይለምናት እንደነበር አሳየችው። እነዚህ ቃላት ጄስን በጣም አናደዱት። ቁጭ ካለበት ተነስቶ በዚያ ጊዜ አይነ ስውር ነበርኩ፣ አሁን ግን እንደ አንቺ ካለች ራስ ወዳድ ሴት ፍላጎት የለኝም አለ። ከዚያም ጎትቶ ከቤቷ አስወጣት። ኤላ ስህተቷን አስተዋለች። ከውጭ ቆማ ይቅርታ መጠየቅ ጀመረችና መጥፎ ባህሪ እንዳላት ማመነች። ከዛም ሁሉም ነገር ለማስተካከል ዕድል እንዲሰጣት ጠየቀችው። ነገር ግን አሁንም በሩን ለመክፈት ፈቃደኛ አልነበረም። ኩባንያዋ እንደሚፈርስና የሁሉም ሰው መሳቂያ እንደምትሆን ስታስብ ማልቀስ ጀመረች። የእርሷን እንባ ሲሰማ ጄስ አዝኖ በመጨረሻም በሩን ከፈተላት። ኤላ ተደግፋ ነበርና በሩ ሲከፈት ወደ እርሱ እንደገና ወደቀች። ጄስ ይቅርታዋን ተቀበለ፣ እናም ኩባንያዋን ለማዳን እንዲረዳት ተስማማ። ግን ለጥቂት ወራት የእሱን ሁኔታዎች እንድትቀበል ጠየቃት። ኤላ የግል ረዳት ትሆናለች። በሬስቶራንቱ ማገዝ ብቻ ሳይሆን በቤትም ሥራ ታገለግላለች። ሥራ ልምድ የሌላት ኤላ ሁሉንም ተቀበለች። ነገር ግን በመጀመሪያ ቀኗ 3 ሰዓት ዘግይታ መጣች። መኪናዋ ተበላሸ። እሷም በጣም ደክማ ነበር። ጄስ በንዴት ሰዓቱን ብቻ እየተመለከተ ነበር። ኤላ ለመርዳት ገባችና መኪናዋ መንገድ ላይ እንደተበላሸና በዛ ምክንያት እንዳረፈደች ልትነግረው ስትሞክር እሱ ግን እሷን ለመስማት ፈቃደኛ አልነበረም። እናም ስምምነቱ እንዳይፈርስ ፈርታ ለማገዝ አሰበች። ነገር ግን ኤላ ኩሽና ቤት ውስጥ ምንም ተሞክሮ አልነበራትም። ኩሽናውን ምስቅልቅሉን አወጣችው። ለደንበኛ የተዘጋጀ ዶሮ አፈሰሰችናም በ10,000 አካባቢ የሚገመት ዋጋ ያላቸው ቅመሞች ረግጣ ከጥቅም ወጪ አደረገችው። ጄስ ሌላ ተጨማሪ ችግር እንዳትፈጥር ወደፊት ክፍል አመጣት። በሬስቶራንቱ ውስጥ እንደ ጽዳት ሰራተኛ ብቻ እንድትሰራ ውል አቀረበላት። ኤላ እንደዚህ ያለ ውርደት አጋጥሟት አያውቅም ነበር፣ ግን ለራሷና ለቤተሰቧ ስትል ስምምነቱን ተቀበለች። ከዚያም ባረገችው ከፍተኛ ጫማ መሬት ማጽዳት ጀመረች። አይኖቻቸው በተገናኙ ጊዜ ጄስ ልብ በፍጥነት መምታት ጀመረ። በዛች አሪፍ ጊዜ ጄስ እናት ልጇን ለማየት መጣችና አቋረጠቻቸው። እናም በዚህ ጊዜ እናቷ አንዲት ሴት ሚስ ጋይ የምትባል ከልጇ ጋር ለማስተዋወቅ ይዛት መጣች።